ወንድ ልጅን በጉዳር ድንስስ ወንድ ልጅን በጉዳር እየጠጣሽ ሙዬ ጠጭና ሙዬ ከትንሽ ሰዓት በኋላ እንደ አብረሽ እንዳትፈሽ። አልፈስም እሙቲ በፍጹም አትፈስም። በዚህ አይደል እንደ አብረሽን ያደነዘሽው አንቺ ቆሻሻ ሴት፣ አንቺ ዝሙተኛ ሴት። አመት ሙሉ ውሸትሽ የውሸትሽ ጥግ አመት ሙሉ ኤርሜና ከገባች ህይወቴ አንቺ ቆሻሻ፣ አንቺ ዝሙት ሴት፣ አንቺ ሚስማር ኢትዮጵያን ሚስማር የምታዘንቢ ዝሙት ሴት እሙዬ እየጠጣሽ ኤርሜና ናት ያንቺ ትዳር ያፈረሰችው። አልፈልግም ስትይው እኮ ነው ኤርሜና ያነሳችው። አደባባይ ላይ እየወጣሽ ውሃ ስትረጭበት፣ አደባባይ እየወጣሽ 9 ወሩን ልጅሽን እንኳን አርግዛሽ የእርግዝና ጣምሽን እንኳን አላየሽም። እብድብድ ሲያጫውትሽ የነበረው ንገሩኝ ባይ በጥቅም እንሜነ ኤልዱ ለአብርሽት ቆዳሽን እንደ እባብ እንድትነውጭ ያርጋሻለች። እንሜና አብርሽ ያናየሽውን ራስሽ ተናግረሻል። እንሜና አብርሽ ሚዲያ ላይ እንድወጣ አረገኝ ብለሻል። እሙዬ እየጠጣሽ እሺ፣ አንቺ ንገሩኝ ባይ ማለት ነው። እኔማ ንክድክድሽን ነው የምነግርሽ። አርፎራ አርፈራ አርኮራ እኔ የቃንቲዋ ቀብራራ ማለት ነው። እኔማ እንዴት አድርጌ እንደምውጥሽ ባገኝሽ አላገኝሽም እንጂ ምሽነጣነት ሴት ምንም ሴት አይደለሁም እኔ። ለማንኛውም ኢትዮጵያ ስመጣ በጣም ማግናገኝሽ ፈልጋለሁ። በጣም የጎደነ እዚህ ጋር የጎደነ ብሎናል። አጠብቀንሻለሁ። እንዴት አድርጌ እንደሚጠብቅ አሳይሻለሁ። ንቆሽ ሄደ። አሁን እንዲፈዘሽ የቆምሽበት ንቆሽ ሄደው ፎቶ ቪዲዮ እንዴት ነው የሚያደርግሽ ባክሽ? በነውጥ አይተን ቆዳውን እንደ እባብ የገፈፈና ሊፕስቲክ አቀባብ እንዴት እንደሆነ ማች አነባበስ እንዴት እንደሆነ ከኤርሜና ነው የተማርሽው። ያነባበስ ስልጥ ኤርሜና ሳይታሻለች። እምብርት ደግሞ እያሳዩ መሄድ እልሜና ጽጌ አሳይታሻለች። ቆሻሻ አናቅሽም እንደኛ እልሜና አረብ ሀገር እልሜና ለዱባይና ለሳውዲ ልጆች ልብስ ልከውኒ ሰው አስመስለውሻል። ናምባዳ አስረሻል ነበር እንዴ የምትመጪው? አንቺ ኩበት፣ አንቺ ንገሩኝ ባይ ተናግረሻን እኮ ሚዲያ ነው ወጥተሽ ሰው እንዲያቀኝ ያረገኝ አብርሽ ነው ብለሻል። አው ሰው እንዲያቅሽ ያረገሽ አብርሽ ነው። አትክችም። አሁን ዛሬ ንገራት፣ ነገ መተሽ አብርሽ የሆነ ነገር አብርሽ ጉደር ነው ያፈሰሰው። እኔ ንፍዘዘን እየጠጣው ነው። ይኸው ማዳም ቤት ነኝ ያለሁት እየጠጣው ነው። ይኸው አያፈስም። ገና መጀመሪ ነው። ጠርሙሱ እንዳላሳያችሁ ቲክቶክ እንትን ይልብኛል። እሺ አያሰክር፣ ፈታ ያረጋል። አይምሮን ፈታ ያረጋል። አረቄ አይደለም የሚያረገው፣ ጠጅ አይደለም፣ ጠላ አይደለም እንዲህ የሚያዞረው ጉደር ቀስ እያለ እያነሳነሰ ነው የሚገባው። ጉደርና ውስኪ እያነሳነሰ ነው ሰውነትን የሚገባው። አንቺ ጠምብ፣ አንቺ ቆሻሻ፣ አንቺ የህዝብ አረ በቃሽ። ምኒቱ ዝትት ናት። በአላ እንደው አላህዬ የአእምሮ ድሃ ከምታረገኝ የገንዘብ ድሃ አርገኝ። እንደዚች የአስተሳሰብ ድሃ የሆነ ሰው ነው አይቼ አላቅም። ምን ነው በሩታ ጭንቅላት ላይ አልወርድም አልሽ አንቺ አሮጊት ማለት ነው ወይስ አብርሃምን ታፈቅሪዋለሽ? አብርሃም እኮ ልጅ ነው፣ ላንቺ የሚገባሽ አይደለሽም። ምን ነው የጎረምሳ የ25 ዓመት ወጣት ልጅ እናት አይደለሽም? አትከበሪም እንዴ? ምን ነው በዚህ ልክ ወረች? ሰካራም ስለ ጉደርና ስለ ድራፍት ስለ ምናምንቴ መጠጦች ያው የሚሰክር የሚጠጣ ሰው ነው የሚያውቀው ማለት ነው። አንቺ የጠጣሽው ዘርዝሪ እንጂ ምን ትመስላለች እንዱ ባላ እንዲ። አሁንስ አስጠላሽ አቅለሽ። ሰው እንዴት ለስድብ 6 ደቂቃና 5 ደቂቃ ይሰራል? ቤተሰብ ዴ ሲቀጥል ልብስ በሱ ቀይረሻል። ሰው ያረገሽ እሱ ነው። እውነትሽን ነው።
አንቺ በሚዲያ ነው የምታውቂያት ማለት ነው። እኔ ደግሞ የማውቃትን በደንብ አድርጌ ልንገርሽ፣ ልብስ ለነሱ ቤት ብርቅ አይደለም። እሺ ምን ትመስላለች እንዶ በኋላ አንቺ አልፈልግም ስትይው እኮ ነው ሄርሜላ ያነሳችው። አየሽ ችግሩ ሄርሜላ የሚያነሳ ስላጣችሁ ነው የሰው ባልተለጥፋ ለማንሳት የመጣችሁ ማለት ነው። እኔም ዛሬ ልክልክሽን እነግርሻለሁ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ይህን የዩቱብ ቻናሌ 1000 ያስገቡት ዛሬ ማለት ነው። ትንሽ ሰብስክራይብ ነው የቀረው፣ ያው ስላልሰራሁበት ነው እንጂ እስካሁን ድረስ ደግሞ 6000 7000 ይገባ ነበረ። ያው መስራት ማለት ስለከበደኝ ነው እንደነገርኳችሁ፣ ስራ ስለሚበዛብኝ ነው የተውኩት ማለት ነው። እና በዚህ ቪዲዮ 1000 ልታስገቡኝ እፈልጋለሁ ማለት ነው። ይሄን መልክቴ ደግሞ ለዚች ላስተሳሰብ ድሃ ለዚች ውዝፍ አድርሱልኝ ማለት ነው። ምን ነው እናቴ በዚህ ልክ በሩታ ጭንቅላት ላይ አልወርድም አልሽ እንዴ? ቀፈልሽባት ከዚህ በፊት ማለት ነው። ቁጭ ብለሽ ጉደሩ እኮ ያው በሷ ነበር መጠጣት የጀመርሽው ማለት ነው። በሷ እየሰራሽ በፎቶዋ ቲሸርት እያሰራሽ ብርጭቆ እያሰራሽ እዛ ያለሽበት ሀገር ሴቶችን እየሸጥሽ በትርፍ ገንዘብ እየሸጥሽ ነበረ እኮ ሺሻሽና እዚህ መጠጥሽን ስትጋጭ የነበረው ማለት ነው። ምን ነው ዛሬ ደግሞ ገንዘቡ ሳዋጣሽ ሲቀር ደግሞ ዞርሽባት? ወይስ አብርሃምን አፍቅረሽው ነው? አብርሃም አፍቅረሽው ነው? የኔ እናት የወለድሽው ልጅሽን ታናሽ ነው አብርሃም ማለት ነው። ለአንቺ የሚገባሽ ነገር አይደለም። ምናልባት ካፈቀርሽው ብዬ ነው ይሄን ምልሽ ማለት ነው። ምን ነው በሴት ልጅ ጭንቅላት ላይ አልወርድም አልሽ? አንቺ ጭቅቅታም፣ አንቺ ከሱ ነው ያለፈልሽ፣ ህዝብ ያወቅሽ። አዎ እሷም እኮ አልካደችም ብላለች እኮ በሱ ነው የታወቅኩት ብላለች። ነገር ግን ደግሞ በሱ ብትታወቅም አብርሃም ደግሞ በይበልጥ ሚዲያ ላይ እንዲታወቅ ያደረገችው ሩታ ነው። ይሄ ደግሞ ማንም ሰው የሚያውቀው ነው። ገባሽ? ዛሬ ፈምሶ በስንትና በስንት የሚታይለት በሩታ ነው። ገባሽ? ይህን አትርሺው። ሲቀጥል ልብስ የለበሽው በሱ ነው፣ የተሻሻልሽው በሱ ነው ላልሽው እዛው ለማያውቀው እዛው ተጨማለቅ። ያው ሚዲያ ላይ ብዙ የሚሰሙሻሉ፣ ለእነሱ ለፍልፊላቸው። እኛ ለምናቃቸው ደግሞ የሀብቴ ልጆች እኛ ለምናቃቸው ምንም ትዝ አይለንም ማለት ነው። እንደውም አለባበስ የምትማሪው በእነሱ ነው። ዝትት ምን ትመስላለች እንዴ? እኔ ልንገርሽ እህቶቿ የሚያረጉት ጫማ እነሱ አስፋልት ላይ ሲሄዱ ቋ ሲል እነሱ መጡ ነበር የሚባለው ማለት ነው። አንቺ ዶንቆሮ ማለት ነው። ኬት ታውቂያቸዋለሽ? ሚዲያ ላይ እንጂ ማለት ነው። ማንነታቸው እንኳ አታቂም እኮ የሩታ እህቶች እናት አባቷ አታውቂያቸውም እኮ ሚዲያ ላይ ነው የምታውቂያቸው ማለት ነው። ምን ነው በዚህ ልክ ፈላብሽ አንቺ አሮጊት ማለት ነው። እኔ በጉደር እንደዚህ አልደነዝዝም ምናምን። አዎ ለነገሩ የሚጠጣው ነገርኩሽ እኮ የሚጠጣው ነው የሚያውቀው፣ እንደሚያሰክር እንደማያሰክር፣ እንደሚያደነዝዝ እንደማያደነዝዝ። ይኸውልሽ የሚጠጣው የሚጋተው ነው የሚያውቀው ማለት ነው። እኛ ደግሞ ስለማንጠጣ አናውቀውም። አንቺ ደግሞ ከሺሻ ጀምረሽ ወደ ጉደር ይሄ ድራፍት ምናምን መጠጦቹ ያው ዝርዝረሻቸዋል አንቺ ማለት ነው። እኛ ደግሞ ስለማናውቃቸው ልንዘረዝርልሽ አንችልም። እዛው እየተጋሽ እዛው እየጠጣሽ አፍሽን አትክፈቺ። ኧረ ምን ትመስላለች እንዴ? ታናሽ የስንት ጊዜ ታናሽሽ ትሆናለች እኮ ሩታ ማለት ነው። እንዲ ቁጭ ብልሽ ያሶልሽ ሴት ናት እኮ። ምን ነው በዚህ ልክ? ሲቀጥል ስራና ማለት ድራማና እውነተኛ ለይተሽ እወቂ። እኛ እኮ ሄርሜላን የምንቃወማት ማለት ነው ለሚዲያው የሚመጥን ለተመልካች የማይመጥን ስራ ስለምትሰራ ብቻ ነው። ገባሽ አይደለ? አንቺ ዶንቆሮ ማለት ነው። የእውነት እኮ አብርሃምና ሩታ ተጣልተው የተለያዩ መስሎች ነው እኮ በዚህ ልክ አፍሽን የምትከፍችው ማለት ነው። አየሽ እማታቂ ዶንቆሮ፣ የአእምሮ ድሃ መሆንሽን የሚያስታውቀው እሙ እዚህ ጋር ነው ልንገርሽ ማለት ነው። በቃ ምንም አታውቂም፣ እውቀት የለሽም። ብቻ እዛች ጋር ተቀምጠሽ ብቻ አፍሽን መክፈት ብቻ ነው። ይሄ ጋንጃና ሉባንጃ አብረሽ አንድ ላይ ቀላቅለሽ አጭሰሽ ስትመጪ ጭንቅላትሽን ያዞረዋል፣ በቃ ያጦዘዋል ማለት ምን እንደምትናገሪ ምን አይደብርሽም እንዴ? ወደ ቢዝነስ ቀይሪው።
በቃ ስድብ ሳይሆን በጥሩ ነገር ሰውን እየመከርሽ ወደ ቢዝነስ ቀይር። ግን ቲክቶክ ላይ 6 ደቂቃ አንድ ሴት ልጅ ዝቅ እያደረግሽ እያንቋሸሽ እየሰደብሻት ደግሞ የሚያስጠላ ካፍሽን የሚወጣ የወንድ ልጅ ሙዝ እንደዚህ ነው፣ የሴት ልጅ እንደዚህ ጨጓራ። ኧረ ጨጓራሽ ይዘርገፍ አንቺ ዝትት ዱካ አንደበትሽ ስታውጪ ራሱ እንዴት እንደማይደብርሽ እኔ አላቅልሽም። ሴት ልጅ አይደለሽ እንዴ? አንዳንዴ የምትናገሪያቸው ቃላቶች ለይተሽ ወቂ እንጂ የሆነ ለማሰብ ለማስታወል ሞክሪ። ሲቀጥል 1000 ጊዜ 1,000,000 ጊዜ ተናግረናል። ስራ ነው እያለን ማለት ነው። ስራ ለይተሽ ወቂ፣ ሰረሰርሽን ውጣ ማለት ነው በቃ። አንቺ ቆሻሻ አይደለችም። ስማርት እንደሆነች ደግሞ እያሳየችሽ ነው። አንቺ ቁጭ ብለሽ ትንገበገበያለሽ፣ ትቃጠያለሽ በሷ ማለት ነው። እሷን ደግሞ አንቺን እያቃጠለች እያንገበገበች ትኖራለች ማለት ነው። ምን ነው በሷ ስለተቀየርሽ መሰለኝ የእንጀራ እናት ብለሽ በራስሽ ጊዜ ስም የሰየምሽው ማለት ነው። የሩታ እንጀራ እናት እያልሽ ማለት ነው። ቀፈልሽባት። ማናቅ መሰልሽ እንዴ? በደንብ እናውቃለን እኮ በደንብ ነው የቀፈልሽባት። ቲሸርት እያሰራሽ እዛ ብሄሩት ነው የት ያሉትን ከፈላችሁ ክፈሉ፣ ካልከፈላችሁ አገኛችኋለሁ እያልሽ እያስፈራራሽ ገንዘብ እየተቀበልሻቸው ማለት ነው። እንንገርሻ በደንብ አድርገን ምን ትላለች? እኔ እኮ የዚች ልጅ ወሬ ሰምታችሁ ደግሞ እኔ እውነቴን ነው የምላችሁ፣ እኔ ምንም እንደምላት አላቅም። ስለዚህ ሄርሜላ አንቺ ስለጣልሽው አልፈልግህም ስላልሽው ነው ያነሳችው የውሸትሽን ምናምን። እንዶ ምን ትመስላለች? እንዶ በዚህ ጾም አንቺ ተሳደብሽ ብሎ እኛም አንቺን ተከተለን መሳደባችን ምን ትመስላ? ኧረ ወደ ራስሽ ተመለሽ፣ ሰከን በይ። እንዶ ልጅሽ እውነት 25-26 ዓመቱ ይሆናል። እንዶ ልጅሽ ምን ይላል አንቺን ሲያይ ማለት ነው። ምን አይነት አሳፋሪ ነሽ እህቴ! የእውነት ወደ ራስሽ ተመለሽ። እስኪ መለስ በይ። ምንድን ነው ብለሽ ለማሰብ ለማስታወል ሞክሪ። እየጠጣሽ ያነቃቃል እንጂ አያሰክርም። አሁን አስተማርሽ ማለት ነው፣ አስተማርሽ ማለት ነው። ማለት መጠጣትሽን ራሱ ሰካራ መሆንሽ በዚህ አጋጣሚ ተናገርሽ ማለት ነው። እውነቱ አስረግጬ ስነግርሽ ደግሞ የሀብቴ ልጆች በጣም ቆፍጣና ኮስታራ፣ አለባበስን የሚያውቁ አረማመድን የሚያውቁ ስታይልን የሚያውቁ ኩሮዎች ናቸው። እሺ ኩሩ ማለት ነው፣ የምሁር ልጆች ማለት ነው። እዛ ሄደሽ አፍሽን ክፈቺ። በተረፈ ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አድርሱልኝ ለዚህ ላስተሳሰብ ድሃ ውዝፍ ማለት ነው።